እንግዲህ ይሄን የምመስለውን ትርኢት ሰው በአንድነት ውስጥ ነው ማድረግ የሚችለው። አንድነትን ባጣን ጊዜ ሁሉ እነዚህን ነገሮችን እናጣለን፣ ውበትን እናጣለን፣ ይህንን ደስታን እናጣለን። ትውልድን ለመልካም ነገር ስናሳድግ ይህንን ማድረግ ይችላሉ። ከዚህ ያለፈን ነገር በትውልድ ውስጥ ምን እየዘራን ነው? እንጠንቀቅ። በጣም 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 ከደስታ በደስታ ያስለቅሳል። እባካችሁን የሀሳብ ልዩነት ቢኖርም በመነጋገር መጨረስ አለብን እንጂ አንድነታችንን ትተን አንድነታችንን አቁመን ምንም አይነት ውበት ልናመጣ እንደማይችል ማሰብ አለብን። ምንም አይነት ውበት ልናመጣ አንችልም። በአንድነት ውስጥ ይሄ ውበት አለ። እንግዲህ ህይወታቸው በስክሪን ዋው